አሰላሙ አለይኩም ወረህመቱላሂ ወበረካቱ። ዛሬ በአዲስ ቪዲዮ መጥተናል። ሰላጣ ተቡላ እንሰራለን ማለት ነው አብረን ኢንሻአላህ። ሰላጣችንን በዚህ መልኩ ዛሬ ባግዶንስ አራት እሳሪ ባግዶንስ በደንብ አድርጌ እንዲያርግ ያጥቤዋለሁኝ እና የባህሩ ሽንኩርት ረጃጅሙን ማለት ነው አጣጥቤ፣ ቲማቲም ደግሞ ትናንሹን ነው የምንጠቀመው ኢንሻአላህ እና ናዕና አጥቤ በደንብ አድርጌ አስተካክያለሁ። አሁን ደግሞ በዚህ መልኩ እንደምታዩት ግንድ ካለው ወፈር ወፈር ያለ ስላለው ይሄ ባግዶነሳችን እንለየዋለን ማለት ነው። በደንብ አድርገን በዚህ መልኩ እንቀነጥሳለን ማለት ነው። በደንብ አድርገን ሁሉንም አንድ በአንድ እንደምታዩት ማለት ነው። ሰብስቦ በአንድ ላይ ሳይሆን አንድ በአንድ እየለቀምን እንዲያርገን እናስተካክለዋለን። እንዲያርገን ካስተካከልነው በኋላ ደግሞ አያችሁት ፎጣ ላይ እናነጥፍና የቀረው ትንሽዬ እንጥፍጣፊ ውሃ እንዳይኖረው እንደገና በፎጣ ከስር ፎጣ ከላይ ፎጣ አልብሰን እንዲያርገን ነካ 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 እናደርገዋለን እንዲደርቅልን ማለት ነው። በደንብ መድረቅ አለበት። ለምን ውሃ ይተፋል የማንኛውም ቅጠል። ይሄም ደግሞ እንዳይተፋብን እንዲያርገን ካደረቅን በኋላ እንከትፋለን ማለት ነው። ወደ መክተፍ በደንብ አርገን ስንከትፈው ደግሞ በደንብ አርገን ድቅቅ አርገን እምክ አርገን ይዘን ነው የምንከትፈው። ልክ እንደ ጎመን ሀገራችን ጎመን እንዴት ነው የምንከትፈው? ያበሻ ጎመን እንደዛ እንደማለት ነው። በደንብ አርገን ድቅቅ አርገን እንከትፈዋለን ማለት ነው። ባግዶነሳችንን በዚህ መልኩ ድቅቅ አርገን ለየብቻ ነው እስክናደበላልቀው እስክናዋሃደው ድረስ ለየብቻ ነው የምናደርገው ማለት ነው። አያችሁት? እንዲህ ነው እምክ አርጋችሁ ማለት እንዲህ በአንድ ላይ እንዲያርጋችሁ እምክ አርጋችሁ ትይዙትና ድቅቅ አርጋችሁ በደንብ አርጋችሁ ትከስፉታላችሁ ማለት ነው። ሰብስክራይብ፣ ላይክ፣ ሼር ማድረግ ደግሞ አትርሱ። አበረታቱን። ያደረጋችሁልኝም በጣም ነው የማመሰግነው። ወላሂ ሽኩራን እና እንዲያርጋችሁ አያችሁት? ልክ እንደ ሀበሻ ጎመን ሀገራችን ድቅቅ አርገን በደንብ አርገን እንዲያርገን እንከትፈዋለን ማለት ነው። ከዛ በጎን በጎን ያለፈብን እንዳይኖር ደግሞ እንደገና ሰብሰብ አርገን እንዲህ በጎን ደግሞ እንደገና ክትፍ እናደርገውና ለየብቻ እናደርገዋለን ማለት ነው። ከዛ ደግሞ ናዕናችንንም በዚህ መልኩ ናዕና አለ ፊክራ ትንሽ ነው የምናደርገው፣ ብዙም ለጣዕም ነው። ያያችኋት ናት። አንድ ጊዜ በቃ እንዲያርጋችሁ ያስ ካረጋችኋት እሱንም ደግሞ ግንዳ እንጠቀም ማለት ነው። ቅጠሉን የናዕናውን ቅጠል ቀንጠስ ቀንጠስ አድርገን እሱንም በደንብ አድርገን ካጠብን በኋላ ማለት ነው እንከትፈዋለን። ልክ በዚህ መልኩ ማለት ነው። ድቅቅ አድርገን ግን ያው እንዳልኳችሁ ለየብቻ ነው የምናስቀምጠው ማለት ነው። ናዕናውን ለብቻ፣ ባግዶነሱን ለብቻ፣ የባህሩ ቅጠሉን ሽንኩርታችንንም ለየብቻ በኋላ ላይ ነው የምናዋሃደው። ቲማቲምም ይሄኛው ቲማቲም ለዲኮር ነው እንጂ ሌላ ቲማቲም ደግሞ እንከትፋለን ደቀቅ አድርገን ማለት ነው። አንድ ተለቅ ያለ ቲማቲም በደቃቁ ደግሞ እሱንም እንከትፋለን ማለት ነው። አያችኋት? ናዕናዋ በጣም ትንሽ ናት። ስትይዟትም የላትም ሲጀመር በጣም ላዝም ያስፈልገዋል። ይሄኛው ሰላጣ በጣም አሪፍ ሰላጣ ነው። የምወደው ሰላጣ ነው። እናንተም ቅመሱት ሰርታችሁ ብቻውን ራሱ ብትበሉት በጣም ነው ቆንጆ፣ በጣም ነው አሪፍ። ለጤናም ራሱ ባግዶነስ የታወቀ ነው። በጣም ቆንጆ ነው ባግዶነስ ለጤና ይላል ዶክተሮቹ ራሱ ሳይቀሩ። ስለዚህ በሰላጣ አማካኝነታችሁ ደግሞ ብትበሉት አሪፍ ነው፣ ይጠቅማል እንጂ አይጎዳም ማለት ነው። ናዕናችንን የማያችሁት እንዲያርገን ክትፍ አርገን እሷንም ለብቻ ነው የምናደርጋት ማለት ነው ኢንሻአላህ። አያችሁት? እንዲያርገን ለብቻ እናደርገዋለን ማለት ነው። ከዛ ደግሞ የባህሩ ሽንኩርታችንን ደግሞ
በደንብ አድርገን ከላይ ላይ ሸርከት ሸርከት እናደርገውና ማለት ነው በደንብ ደቀቅ እንዲልልን ራሱን ሸርከት ሸርከት እናደርገውና ከዛ በደንብ አድርገን ደግሞ እንደምታዩት ደቀቅ አድርገን እንከትፈዋለን ማለት ነው ኢንሻአላህ። ይሄኛው አከታተፉና ዋናው እንትኑ አከታተፉ ላይ ነው። ከዛ ቲማቲም ደግሞ እንዳልኳቸው አንድ ራስ ከትፍ ያለው በደንብ አድርጌ ድቅቅ አድርጌ እዚህ ጋር ደግሞ የምንጠቀመው ራሱን የቻለ ስሱ ገብስ ይባላል። እዚህ ሀገር ስስ ገብስ ያኔ ብርቁል ይባላል። ገብስ ነው ግን በጣም ስስ ማለት ነው። እዚህ ላይ እንከታለን 2 ማንኪያ ማለት ነው። ቲማቲም ውሃውን አናወጣውም። የቲማቲሙን ውሃ ሌሞን አድርገን እንዲርስልን ከማዋሃዳችን በፊት ሰላጣዎቹን ይሄንን ደግሞ ለብቻው 1 ሩብ ሰዓት እንሰጠዋለን ማለት ነው። እንዲያርገን አስተካክለን እናስቀምጠዋለን ማለት ነው። በውሃ በምን ከምንዘፈዝፈው የቲማቲሙን ውሃና ሌሞን እንጠቀማለን ማለት ነው። ከዛ ያያችሁት እንዴት ፍጥጥ ብሎ እንደወጣ ቀደም ትንሽ ነበረ እንትን ሲል ፍንሽር ይላል ማሻአላ። ከዛ ሌሞን ደግሞ እዚህ ጋር እናረግና እዚህ ጋር ሌሞን ካረግን በኋላ ዘይት ኦይል ደግሞ በደንብ ብዙ ነው የሚፈልገው። ዘይት ኦይል እና ጨው እና ሌሞን አድርገን እንዲያርገን ደግሞ እናዋህደዋለን ማለት ነው ለብቻው ማለት ነው። ከዛ ትልቅ ሳህን እናመጣና ትልቅ ሳህን ኒኬልም ይሁን እናንተ ያላችሁ ቤት ያፈራውን ሳህን ታመጡና ተለቅ ያለ ማለት ነው። መጀመሪያ ባጉሎኑን ታረጋላችሁ። በዚህ መልኩ ሳህናችሁ ላይ ታርጉታላችሁ። ግላብስ ከለበሳችሁ ችግር የለም በእጃችሁን ብታረጉት እንዲያርጋችሁ ግልብጥ ታረጉትና ትልቅ ሳህን ላይ ሁሉም ችሎ በደንብ አርጎ መዋሃድ ስላለበት ማለት ነው። ከዛ የባህሩ ሽንኩርቱንም ላዩ ላይ ሁሉንም ማለት ነው ናአናአችንንም ራሱ ላይ አንድ ላይ እንጨምረዋለን ማለት ነው። በዚህ መልኩ አድርገን ካስተካከልነው በኋላ ማለት ነው ቲማቲሙና ብርቁሉን አንድ ላይ አድርገን አልነበረ እሱንም አናቱ ላይ እንጨምራለን ማለት ነው። በደንብ አድርገን ነው መዋሃድ ያለብን። ከዛ እንዳይጨማለቅብን ምን እንዳይልብን ይሄኛው ፋርኬታ የሚመስለው ማንኪያም ካላችሁ አሪፍ ነው። ከዛ ያዋሃዳችሁ ሌሞንና ጨውና ዘይት ኦይሉን ደግሞ አርጋችሁ በእርሱ ላይ በደንብ አርጋችሁ በዚህ መልኩ ማሳጅ እንደማድረግ ማለት ነው። በደንብ አይደለም እንትን የምንለው በደንብ አርጋችሁ እንዲያርጋችሁ ታማስሉታላችሁ። ከስር ከላይ በደንብ አርጋችሁ ታደባልቁታላችሁ ማለት ነው። በደንብ አርገን እንዲያርገን ካደባለቅ ነው በኋላ እኔ በቃል ብዬ ያደረኩት ሌሞንና ጨው ካልበቃኝ እንዲያርጌ 2 አባ ቅጠል አነሳና እቀምሰዋለሁ ማለት ነው። ካልበቃኝ ዘይት ኦይል ብዙ ነው የሚፈልገው እና ትንሽ ጨው ደግሞ አንሶብኛል ጨምርበታለሁ ማለት ነው። እንደገና በደንብ አርጌ አዋሃደዋለሁ። ዘይት ኦይል በጣም ይፈልጋል። ለምን በደንብም አድርቄው ስለሆነ ስለምታደርቁት ቅጠሉን በጣም አሪፍ ይሆናል ማለት ነው። ዘይት ኦይል እና ሌሞንም ብዙ ነው የሚፈልገው። 1 ከግማሽ ተጠቅሜያለሁ። ለዚህ ነው ያው 1 ከግማሽ ሌሞን ነው የተጠቀምኩበት ጨምቄ ማለት ነው። ከዛ እንዲያርገን እናስተካክልና ሳህናችንን አምጥተን ወደ ሳህናችን እንገለብጠዋለን ማለት ነው። ኢንሻአላህ ሳህናችን ላይ እንዲያርገን የሰላጣ ቅጠል በደንብ አርጋችሁ ካጠባችሁ በኋላ ከስር ታረጥፉበትና በዛ እንትኑን ትገለብጣላችሁ። ሰላጣችሁን የሰራችሁትን ተቡላ በዚህ መልኩ አርጋችሁ ደግሞ ዲኮር ማድረግ
እንዳትረሱ እንዲያርጋችሁ ትንሽዬ ሰካ ሰካ ታረጉበታላችሁ። እንዲያርጋችሁ ሰካ ሰካ ካረጋችሁ በኋላ ደግሞ ከላስ መጨረሻ ላይ አሪፍ ሰላጣ መብላት ነው። ማሻአላ አያችሁት፣ በዚህ መልኩ አምሮልኛል። ሰላጣዬን ከስር ስላነጠፍኩበት እንዲያርጋችሁ ማሻአላ ቆንጆ ሰላጣ መስራት ትችላላችሁ ቤታችሁ ውስጥ። ሽኩራን